ሚስጥር ላባክን ነው። ሴቶች እንዳትቀየሙኝ፣ ግን ወንዶች እማንነግራችሁ እንድታቆልን ግን የምንፈልገው ሚስጥሮች አሉ። ሴቶች ብዙ ጊዜ ሁሉ ነገራችንን አንነግራችሁም ከጥንቃቄ ይመስለኛል። እንዲሁም ደግሞ ትንሽ ሰብሰብ ያለ ጸባይ ይኖረናል ብዬ አስባለሁ። ግን እማንነግራችሁን ነገር እናንተ ደግሞ እንድታውቁት የሚያስፈልግ ነገር ነው። 7 የሴቶችን ሚስጥር እነግራችኋለሁ። አብራችሁን ቆዩ። አንደኛው የሴቶች ሚስጥር፣ ወንዶች ብዙ ጊዜ ልብ የማትሉት ፍቅር ስንጀምር ወይም ጓደኝነት ስንጀምር ሶሻል ሚዲያህን እንበረብራለን። ምንም አይቀረንም። እናንተ እኮ ቀለል አድርጋችሁ ፎቶ ብቻ ልታዩ ትችላላችሁ። ብዙም ነገር አያሳስባችሁም። ሴቶች ግን እኛ ግን በጣም ነው የምንፈትሸው። ፕሮፋይል ፒክቸሮችህን፣ የጓደኞችህን ፒክቸር፣ የቤተሰቦችህን፣ የምትሰራበትን ስራ፣ የምትውልበትን፣ የምታረገውን ነገር፣ የምታዋራቸውን ሰዎች ሁሉ እንበረብራለን። ስለዚህ የምትወዳት ሴት ከሆነች ልትጠነቀቅ ይገባል። ምናልባት በግዴለሽነት የሰበሰብካቸው ወይም የምታወራቸው ሰዎች ሴቶች በተለይ ካሉ መጠንቀቅ ይኖርብሃል። የሚቀራት ነገር የለም፣ ሁሉንም ነው የምትበረብረው። ሁለተኛው እኛ ሴቶች ሚስጥራችን፣ እናንተ ወንዶች ደግሞ የማታውቁት ላታስቡትም ትችላላችሁ። ካንተ ጋር ለመገናኘት ወይም ቀጠሮ ሲኖረን በጣም አድርገን ለረጅም ጊዜ እናስብበታለን። አንተ እኮ ምናልባት ትላንትና ደውለህ ነገ እንገናኝ ትችያለሽ ልትላት ትችላለህ። እሷ ግን ካንተ ጋር ስትገናኝ የምታወራውን ወሬ፣ የምትለብሰውን ልብስ፣ የምታደርገውን ነገር ሁሉ ታስብበታለች። እንደውም አንዳንዴ አዲስ ልብስ ሁሉ ገዝተን የምናዘጋጅበት ቀን አለ። ሴቶች በጣም እንደምትናደዱብኝ እርግጠኛ ነኝ፣ ግን ብታውቁት መልካም ነው ምን ያህል ለጊዜው አክብሮት እንዳለን እና ካንተ ጋር መገናኘት ምን ያህል እንዳስጨነቀን እንድታቅ ነው። አንዳንዴ እኛ ተጨንቀን አስበንበት ዘንጠን በቃ ቆንጆ ሆነናል ብለን ተገናኝተን እናንተ ቅልል የምታረጉት ነገር አላችሁ። ልክ ከአንድ ወንድ ጓደኛችሁ ጋር እንደተገናኛችሁ ሻይ እንጠጣ እንደዚህ እናርግ ምናምን ስትሉ በጣም ያናድዳል። ስለዚህ ከእናንተ ጋር መገናኘት በጣም እንደሚያሳስበን ከገባችሁ እናንተም በቁም ነገር ትጠብቁናላችሁ። ሶስተኛው ሴቶች ሚስጥራችን ነው፣ እናንተ አታውቁትም፣ ግን ሁል ጊዜ አብራችሁን ስትሆኑ አዲስ ነገር እንድታወሩ እንጠብቃለን፣ አዲስ ነገር እንድታረጉ እንጠብቃለን። ሞኝነት ሊሆን ይችላል፣ ወይም እናንተ ላይ በጣም ስራ ሊበዛባችሁ ይችላል፣ ግን ምንም ማድረግ አይቻልም። ሁሌም ከማሰብ አናቆምም። ብዙ ጊዜ እንደውም ፕሌየር የሚባሉ ወይም ከብዙ ሴቶች ጋራ ህይወት ያላቸው ወይም ከብዙ ሴቶች ጋራ ውሎ የሚያበዙ ወንዶች በጣም ጨዋታ ጎበዞች ናቸው። ያው ለህይወት አይሆኑም እንጂ ጨዋታቸው በጣም ነው የሚያዝናናው። ምክንያቱም ብዙ የሴቶችን ባህሪ ስለተላመዱት አዳዲስ ነገሮችን፣ አዳዲስ ወሬዎችን፣ አዳዲስ አጋጣሚዎችን መፍጠር ይችሉበታል። እኛ ደግሞ ከመጠበቅ ወደኋላ አንልም እና ተመሳሳይ ነገር ሲሆንብን፣ ተመሳሳይ ውሎ፣ ተመሳሳይ ወሬ ከሆነብን እንሰላቻለን። ሁሌም ይሆናል ብለን የምንፈልገውና የምንጠብቀው አዲስ ነገር ነው። አራተኛው ይሄ በጣም ያናድዳችኋል፣ የኛ ሚስጥር ነው። ፍቅር ጀምረንም ይሁን ካንተ ጋር ግንኙነት ያላት ሴት ከጓደኞቿ ጋር ሁሉንም ነገር ታወራለች። ይሄ ከላይ አንተ ከጓደኞች ጋር የምታወራው አይነት አይደለም። ምንም የሚቀራት ነገር የለም። የያስካትን እጅህን በየትኛው እጅህ እንደያስካት፣ ምን እንዳልካት፣ እንዴት እንደሳምካት፣ ከዛ በኋላ የተፈጠሩትን ሚስጥሮች፣ አንተ ከሷ ጋር ያለኝ ሚስጥር ነው ብለህ ያሰብካቸውን ነገሮች በሙሉ ለጓደኞቿ ትነግራቸዋለች። ይሄን መጠበቅ አለብህ። ከጓደኞቿ ጋር ስታገኛት ሚስጥርህ የአደባባይ ሚስጥር እንደሆነ ማሰብ ይኖርብሃል። በጣም የሚገርመኝ ተፈጥሯችን ነው። ምንም ነገር አንደብቅም። እንዲያርገን እንዲያውርተን እንደዚህ አርገን እዚህ ቦታ ሄደን እንዲተባብለን ቤት ቆልፈን መብራት አጥፍተን ያደረግነውን ነገር ሳይቀር እናወራለን። በቃ ረፉት። ይሄው ነው፣ የምናስቀረው ነገር የለም። አምስተኛው እናንተ የማታውቁት ሚስጥራችን፣ ሁል ጊዜ ስለ ሰውነታችን እንጨነቃለን። አናሳዝን? እዛኑልን እስኪ። የሚገርመው ነገር አብረን ሆነን ፍቅር ጀምረን ጓደኛማቾች ሆነናል፣ ጥሩ ጊዜ እያሳለፍን ነው። ስንታይም ኮንፊደንስ ያለን፣ በራሳችን የምንተማመን፣ ምንም ማያስጨንቀን እንመስላለን። ግን እውነቱ ይሄ አይደለም። ሁሌ ነው የምንጨነቀው። ጥሩ ለብሼ ይሆን? ወፍሬያለሁ እንዴ? ቦርጬ ወጥቷል? ፊቴ ጥሩ ነው? ይሄንን ሁሉ ካንተ ጋር ስንሆን እንጨነቃለን። በተለይ ደግሞ ሌሎች ሴቶች ስታደንቁ መስማት አንፈልግም። ምንም ማድረግ አይቻልም።
ምናልባት እኮ ሩቅ የሆኑ ሴቶች ይሆናሉ፣ ታዋቂ ሰዎች፣ ምናልባት ድንገት ያያችኋትን ሴት ልታደንቁ ትችላላችሁ። ግን እኛ ፊት ባታደንቁ ደስ ይለናል። ያለብንን እንከን እያሰብን ይሄን ያለው እኔን ለመናገር ይሆን፣ ይሄን ነገሬን አይወደውም ይሆን፣ ይሄ ነገሬ ጥሩ አይደለም እያለን ስለ ራሳችን ሰውነት በየደቂቃው ነው የምንጨነቀው። ይሄን ካወቃችሁልን ጥፋት አታጠፉ፣ ወይም ደግሞ አጠገባችን ሆናችሁ ቆንጆ ቆንጆ ሴቶች የምትሏቸውን አታደንቁ፣ ለብቻችሁ አድንቁ። በጣም ነው የሚያስጨንቀን። 6ኛው ሴቶች የማያስታወቅብን ሚስጥር፣ እናንተ ወንዶች በተለይ ጓደኝነት ከጀመረም በኋላ በጣም ንጹህ ከበረዶ የነጣን አድርጋችሁ እንድታስቡን እንፈልጋለን። ሰው ነን፣ ሁላችንም የሰው ባህሪ አለ። ልንቆሽሽ እንችላለን፣ የሆነ ነገር ሊያጋጥመን ይችላል፣ ሊያልበን ይችላል። ይሄ ሁሉ አጋጣሚ እንዳለ እናውቃለን። ግን የሚያልበን ላብ ራሱ የሆነ ማርማር ስኳር ስኳር የሚል እንደሆነ እንድታስቡ ነው የምንፈልገው። ይሄ በጣም የሚያዝናናው ነገር ነው አይደል? እና ይሄ የሚጠቅመው ለምንድን ነው? እንዳታሳቅቁን በጣም ስለምንጨነቅና ንጹህ እንደሆነን በቃ እንድታቆልን ስለምንፈልግ ነው እንደዛ የምንሆነው። እና ተሳስታችሁ እንኳን ልታሳቅቁን አይገባም። ሁሌ በቃ ቆንጅዬ፣ ንጹህ፣ በራሷ የምትተማመን ደስ የምትል ሴት ምናምን እንደሆንን እንድታስቡ ነው የምንፈልገው። በቃላትም ብትደግፉን ደስ ይለናል። ሚስጥራችን ይሄ ነው። 7ኛው በጣም የሚያዝናና ነው ይሄ። ልንገናኝ ስናስብ ገና ቀጠሮ ስንይዝ ምን እንደምናስብ ታውቃላችሁ? አብረን ለማደር ፕላን እናደርጋለን። የሚገርም ነው አይደል? እናንተ እኮ ቀለል አድርጋችሁት ዛሬ አብረን ነን ነገ አብረን ነን ልትሉ ትችላላችሁ። እኛ ግን ገና ልብስ ስንመርጥ ሁሉ ካንተ ጋር ማደር ካለብን እርግጠኛ የምንሆነው ከቤት ሳንወጣ ነው። ድንገት የሚፈጠር ይመስላችኋል? ድንገት ተመችቶን ወይ ማምሸት አምሮን እዛው ሰዓት ላይ ደስ ስላለን የምንወስን ይመስላችኋል? ግን አይደለም። ምንም ነገር ሳይያዝ ራሱ መጀመሪያ ከቤታችን ሳንወጣ የእውነት እንጨነቃለን፣ እናስብበታለን። ዛሬ አብሬው ማደር አለብኝ ወይም ዛሬ አብሬው ማደር የለብኝም ብለን። ምናልባት ስላልተመቻት ነው ሄደችው ብላችሁ ታስቡ ይሆናል። ግን አይደለም፣ አስበንበት ነው። አንተ ስላሰብክ ሳይሆን ገና ከመጀመሪያው እሷ እያሰበችበት ነው። የዛሬን ጨረስኩ። ወንዶች ሚስጥራችንን እንደማታባክኑ ተስፋ አደርጋለሁ። ሴቶች እንግዲህ እንዳትጣሉኝ። ወንዶች ቢያውቁልን መልካም ነው ብዬ ያሰብኩትን አካፍያችኋለሁ። ሚስጥር ጠባቂዎች ሁኑ።